ሩታዬ እኔ የምልሽ ሁልጊዜ እየመጣሽ ሚዲያ ላይ አታልቅሽ። ለማንም መሸቃይ አትሁኝ። ሰዎች እየሸቀሉብሽ ነው፣ ባንቺ ሰዎች እየሳቁብሽ ነው። በቃ ብታለቅሽ ምን ብትይም ከቤትሽ ሁኚ፣ ይበቃሻል። ሚዲያ ማለት ነው። ነፂ ራሱ እየፎከረች ነው። ገና ብዙ ጉድ አለ፣ ብዙ ነገር አለ እያለች ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የማስ ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። አሁንም በሌላ ቪዲዮ መጥቻለሁ። መጀመሪያ ሰብስክራይብ፣ ላይክ፣ ሼር የምታደርጉኝ አመሰግናለሁ። ሰዓት ሰላም ወላሂ እስከ መጨረሻው ቪዲዮ ነው ይልበተት እና ጠይቃችኋለሁ። አስተያየታችሁን ኮሜንት ላይ ጻፉ እና ዛሬ ደግሞ ነፂ ብዙ ጉድ አለን ያልነገርኳችሁናም ብላ መታለሽ ማለት ነው። የኔ ልዕልት የኔ ጨረቃ ማለት ነው። ሩታዬ ሰዎች ይቀኑብሻል። ሰዎች ስለሚቀኑብሽ በቃ አንቺን ለመጣል ብዙ ነገር ያደርጋሉ ማለት ነው። አሁን ብዙ ሰዎች ሄዳችሁ እንደው ሰው ግን ምን አይነት በቃ ምን አይነት ከፋት ነው ማለት ነው። ሩታ ጋር አይዞሽ አይዞሽ ይላሉ፣ ዘጋ ነፂ ጋር ደግሞ አይዞሽ አይዞሽ ይላሉ ማለት ነው። በቃ ማለት ለምንድን ነው በአንድ እንትን የማትጸኑት? ምን ችግር አለው? ሁሉ ጊዜ በቃ እዛም ትክክል እዚህም ትክክል እዛም ትክክል እዛም ትክክል። ግን አይከብድም? ትንሽ እንደው ትንሽ አይከብዳችሁም? ለእናትና ለህሊናችሁ ራሱ አይከብዳችሁም? አይከብዳችሁም ወይ? ኖር እኮ ነው። እንደዚህ አይደረግም እንዴ! ምን ሆናችሁ ነው? ኧረ ትንሽ አስቡ። እውነት እኔ የምልሽ ማለት ነው በቃ እንትን አትበይ። ይቅርታ ሁልጊዜ አታልቅሽ። 2 አመት እኮ ሊሞላሽ ነው። 2 አመት ሊሞላት ነው። 3 አመት ሊሞላት ነው እያሉ ቲክቶክ ላይ ማለት ነው ማሾፍ ያደረጉሽ። ይሄ ነውር ነው። እንደዚህ አታድርጊ። በቃ ሁሉ ጊዜ አታልቅሽ። ልጁ በቃ ማግጦብሻል ማለት ነው። ማግጦብሻል፣ ሙሉ ለሙሉ ማግጦብሻል። ይሄን ደግሞ እውነቱን ከማገጠብሽ መለየት ፈልጋለሁ ካልሽ መለየት ነው። አይ በቃ ችግር የለውም ይቅርታ አደርግለታለሁ ካልሽ ደግሞ ይቅርታ አድርጊለት። አለዛ ግን ሁሉ ጊዜ አታልቅሽ ሚዲያ ላይ። ሚዲያ ማለት ነው አንቺን አይዞሽ አይዞሽ እያሉ ይሰብሩሻል። በቃ ባንቺ ማልቀስ ሰዎች እኮ ባንቺ ለቅሶ እኮ እያሉ በቃ ይደሰታሉ እኮ ማለት እኛ አበሻ ስንባል እኔ እንጃ ብዙ ነገር ነው። ብቻ የሆነ ምቀኝነት፣ ሰው እንዲለወጥ ሰው እንዲሰራ አንፈልግም። ለምንድን ነው ግን? ለምን? እኔ የሚገርመኝ ነገር ነው እውነት ለመናገር ለምን እንደዚህ ይሆናል እንዴ? ኧረ እንደዚህ አታድርጉ። ጉድ እኮ ነው። አንቺ ደግሞ በቃ ከሆነ ይሆናል፣ ካልሆነ የምትቀበዩ ከሆነ በቃ ይቅርታውን አምነሽ በቃ እሺ፣ እንደዚህ ከሆነ ይቅርታውን አምነሽ በቃ እሺ ይቅርታ አድርጌልሃለሁኝ ችግር የለውም ብለሽ እንትን በይ፣ ይቅርታውን ተቀበዩ። አይኔ ይቅርታ አላደርግም በቃ እኔ አልፈልግም ካልሽ ደግሞ እንትን አለመቀበል ነው። ይሄ ያንቺ ግድ ያንቺ እንትን አይደለም ማለት መብትሽ ነው። ግን ሚዲያ ላይ እየመጣሽ አታልቅሽ። ሰዎች በቃ ባንቺ እየሳቁብሽ ነው። ሁሉ ጊዜ የማንም መፈመሻ አትሆኚ። በቃ የማንም መፈመሻ አትሆኚ ሁሉ ጊዜ ማለት ነው። ሩታዬ ስነግርሽ ደግሞ ለቤተሰቦችሽ ጋር ለምንድን ነው የማትሄጂው? ቤተሰቦችሽ ጋር ሂጂ፣ እረፍት አድርጊ። አንዳንድ ጊዜ እውነት ሰላም አለው ቤተሰብ ጋር። እናትሽ ጋር ሄደሽ ትንሽ ተመካከሪ። ሰላም አለው ቤተሰብ ጋር ሂጂ። ሁሉ ጊዜ ሚዲያ ላይ እየመጡ ማልቀስ፣ ሁሉ ጊዜ ሚዲያ ላይ እየመጡ ማልቀስ ይሄ በጣም ማለት ይከብዳል። አንቺ በቃ ይከብዳል እውነት ለመናገር ማለት ነው። እንደዚህ አታድርጊ። በቃ ሁሉ ጊዜ እኛልሽ አታልቅሽ፣ ሁሉ ጊዜ አታልቅሽ። ሰዎች ባንቺ ሀዘን እነሱ ይደሰታሉ። አንቺ የኛ ነገር ሰው ታውቂዋለሽ። ሰው ሲያዝን ነው አይዞሽ አይዞሽ የሚለው እንጂ ደስ ሲልሽ አይወድም። አሁን ስታለቅሽ ይደሰታል። ስለዚህ አንቺ ማድረግ ያለብሽ ነገር እኔ ይሄንን ባደርገው ይሄ ይሆናል ብለሽ አምነሽ ያለውን ነገር በውስጥ የምትጨርሽው ነገር ሁሉ ነገር እኮ ሚዲያ መምጣት የለበትም። በቃ ልጁም አቅጧል። በነገራችን ላይ እኔ ማለት እኔ በጣም ማደንቃት ፍቅርን ነው። ምክንያቱም ከፍቅር ላይ ነው እሱ የማገጠው። አስቡት፣ ከፍቅር ላይ ማቅጧል። ግን ፍቅር አንድ ቀን ስለሱ ምንም እንትን አላለችም። ምንም ነገር ማለት ነው። ምንም እንትን አላለችም። እስቲ ስለሱ የሆነ ነገር አይ እኮ ከእንትና ጋር እኮ መቅጦብኝ ነው እንደዚህ ሆንኩት አላለችም። ዝም ጀግና ናታ፣ ጀግና። ስለዚህ አንቺም እየመጣሽ አታልቅሽ። ብታልቅሽም ጓዳሽ ውስጥ ቤሽን ዘግተሽ አልቅሽ። ለዚህ ሰው ለዚህ ሚዲያ የምታልቅሽ ከሆነ እየሰባበሩ ይጥልሽና
ከዛ አንቺን ሁሉ ጊዜ መሳቂያ ነው የሚያደርጉሽ። በቃሽ የኔ እህት፣ እኔ እንደ እህትነት ስነግርሽ ማለት ነው። በቃሽ እንትን አትበይ ነው የምለው። በቃ አታልቅሽ፣ ይበቃል። ሁሉ ነገር እኮ የሆነ ልክና መጠን አለው አይደል እንዴ? ስለዚህ ሁልጊዜ ማልቀስ፣ ሁልጊዜ እንትን ማለት ይሄ ጥሩ አይደለም። ይቅርብሽ እህቴ፣ ለመናገር ማለት ነው ሩታዬ። አብርሽ ግን እንደለየለት ዱርዬ ሆናት አሯሯጭ። እኔ እኮ ብዙ ሴቶች አሉኝ ከሷ መርጬ ነው ሩታ። እና እሺ መረጥካት እና ዱባይ ሆነ ቆይ ጠብቂኝ ኢትዮጵያ ስመጣ ደውልልሻለሁ መባሉ ምን አስፈለገ? ደግሞ እንደዛ ስልኳን ጥለህ የምትሄደው ነፍሰ ጡር ናት አይደል እንዴ? ላንተ ለሷ ክብር የለ። አንተ እኮ በትህትና አይደለም እያስረዳት ያለው ራሱ ማለት ነው። በትህትና አላስረዳሃትም። በጣም ነበር የምትወዳት። አይ እንዴት እንደምትለጠፉ ከዚያ ከነፂ ጋራ ማለት ነው እንዴ! አረ ወንዶች ግን ተውት፣ በሴት ልጅ ህይወት አትቀልዱ። እንደዚያ ታዲያ የፍቅር ህይወት አልነበር? ፍቅር አይደለም ፍቅር አይደለም ማለት ነው። እንደዚያ ሲያደርግ የነበረው የነፂ ፍቅር ነው ማለት ነው። ፍቅር ከዳችኝ ያልክ ሚዲያ ላይ ያዙ ይልቀቁ ስትል ነበረው። ስለዚህ ፍቅር አይደለችም ማለት ነው። የነፂ እንትን ነው፣ ናፍቆት ነው እንደዚያ ሲያደርግ የነበረው። ፍቅር ግን ምንም አላለችህም፣ ምንም ነገር ማለት ነው። ምንም ነገር አላችህም። እውነት በጣም ይከብዳል። እንደዚህ በጣም ነው የሚከብደው። ይሄ ነገር በጣም ይከብዳል። እንደዚህ ለምንድን ነው እንደዚህ የምታደርገው? ለምን እንደዚህ ታደርጋለህ? እንደዚህ አይደረግም፣ በፍጹም ነውር ነው። አሁንም ግን ይቅርታ በልና ህይወታችሁን ኑሩ። ሩታዬ ደግሞ አንቺ እንደኔ እንደ እህትነት ከሚዲያ አራቅ በይ። በቃ ትንሽ ከሚዲያ ፈቀቅ በይ። እውነት ሚዲያ በጣም መጥፎ ነው። በቃ ብዙ ነገሮችሽን እንትን ይልብሻል። መጥፎ ነው ሚዲያ። ትንሽ ራቅ በይ። ትንሽ ራቅ እረፍ በይ እስኪ። እንዲህ ሁልጊዜ እንደዚህ በቃ ሁልጊዜ እስከመቼ? ኧረ ተው ግን ወንዶች እውነት የማትፈልጉትን ሰው እንትን ማለት አለባችሁ። በቃ እውነቱን ወይም ማለት የእውነቱን መናገር አለባችሁ። አሁን ሩታውን ነፍሰ ጡር ሆና በዚህ ሰዓት አሁን እንደዚህ መሆን አለባት? ሁልጊዜ ማለት ትዳር እኮ ዕቃ ጨዋታ አይደለም አይደል እንዴ?